አካባቢዋ ሰሞኑን በተከሰተ ዝናብ ከመጠኑ ያለፈ ጎርፍ የተከሰተ ሲሆን በጎርፉ ምክንያት በአካባቢው የሚኖሩ ሰዎች ለሞት አደጋና ከሚኖሩበት አካባቢ ለመፈናቀል ተገደዋል። ከአደጋውም በኋላ የግማሹ አስክሬን የተገኘ ሲሆን የግማሹ እስካሁን ድረስ የተፈለገ መሆኑን ለማየት ችያለሁ። ይህ ቪዲዮ የአንድ አካባቢ ማህበረሰቦች የመኖርና ያለመኖር ጥያቄ ስለሆነ የሞቱትን ነፍስ ይማር እያላችሁ በህይወት ላሉት ደግሞ በህይወት የመቆየትና በአካባቢው የመኖር ጉዳይ ከመጠን በላይ እያሰጋቸው ስለሆነ የሚመለከተው አካል ደርሶ በቦታው እገዛና ድጋፍ ያደርግላቸው። ይህንን ቪዲዮ ኮፒ ሊንክና ሼር አድርጉላቸው። በተለያዩ ጊዜያት ወደ አርባ ምንጭ ስትመጡ ድንጉዛዋን አልብሳ ከምንጮቿ አቅምሳ ካሳዎቿ አብልታ የሸኛችሁ አርባ ምንጭ ዛሬ ላይ ትፈልጋለችና የማህበራዊ ሚዲያ ይዘት ፈጣሪዎች እናንተም የበኩላችሁን አስተዋጽኦ ተወጡ። አሁን ላይ አርባ ምንጭ ከተማ ጎርፉ የተረጋጋ ሲሆን በአርባ ምንጭ ዙሪያ ባሉ ደጋማ ቦታዎች ግን አሁንም የአደጋ በከፍተኛ ሁኔታ እየቀጠለ ነው። በተለይም ደግሞ ጋጮ ባባ ላይ አደጋው የከፋ ሲሆን አሁንም ቢሆን አስቸኳይ እገዛ ያስፈልጋቸዋል። አካባቢዋ ሰሞኑን በተከሰተ ዝናብ ከመጠኑ ያለፈ ጎርፍ የተከሰተ ሲሆን በጎርፉ ምክንያት በአካባቢው የሚኖሩ ሰዎች ለሞት አደጋና ከሚኖሩበት አካባቢ ለመፈናቀል ተገደዋል። ከአደጋውም በኋላ የግማሹ አስክሬን የተገኘ ሲሆን የግማሹ እስካሁን ድረስ የተፈለገ መሆኑን ለማየት ችያለሁ። ይህ ቪዲዮ የአንድ አካባቢ ማህበረሰቦች የመኖርና ያለመኖር ጥያቄ ስለሆነ የሞቱትን ነፍስ ይማር እያላችሁ በህይወት ላሉት ደግሞ በህይወት የመቆየትና በአካባቢው የመኖር ጉዳይ ከመጠን በላይ እያሰጋቸው ስለሆነ የሚመለከተው አካል ደርሶ በቦታው እገዛና ድጋፍ እንዲያደርግላቸው ይህንን ቪዲዮ ኮፒ ሊንክና ሼር አድርጉላቸው። በተለያዩ ጊዜያት ወደ አርባ ምንጭ ስትመጡ ድንጉዛዋን አልብሳ ከምንጮቿ አቅምሳ ካሳዎቿ አብልታ የሸኛችሁ አርባ ምንጭ ዛሬ ላይ ትፈልጋለችና የማህበራዊ ሚዲያ ይዘት ፈጣሪዎች እናንተም የበኩላችሁን አስተዋጽኦ ተወጡ። አሁን ላይ አርባ ምንጭ ከተማ ጎርፉ የተረጋጋ ሲሆን በአርባ ምንጭ ዙሪያ ባሉ ደጋማ ቦታዎች ግን አሁንም የአደጋ በከፍተኛ ሁኔታ እየቀጠለ ነው። በተለይም ደግሞ ጋጮ ባባ ላይ አደጋው የከፋ ሲሆን አሁንም ቢሆን አስቸኳይ እገዛ ያስፈልጋቸዋል።